ሰላም አለይኩም ሰላም ውድና የተከበራችሁ የሂራ ቻናል ተከታታዮች እንደምን ቆያችሁ? ከኔ ጋር ሁሉ ሰላም። በሰሞኑን ትንሽ ጠፋ ብዬ ቆይቼ ነበረ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ከዚህ በኋላ ቪዲዮዎችን ቶሎ ለመልቀቅ እሞክራለሁኝ። ይህንን ቪዲዮ ከመጀመራችን በፊት ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጀምሩት። ለዛሬ ይዤላችሁ የመጣሁት ቪዲዮ ስለ ሁዋዊ ዋይ3 2017 እንዴት አድርገን ያለ ኮምፒውተር በቀላሉ ኤፍአርፒ ማጥፋት እንደምንችል ወይም ኤፍአርፒ ባይፓስ ማድረግ እንደምንችል ነው በእጃችን የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። በቀላሉ ያለምንም ጥገና ቦታ ወይም ሞባይል ቤት ሳትሄዱ ኤፍአርፒ ሶፍትዌር ቤት ሳትሄዱ በቀላሉ ቤታችሁ ሆናችሁ እንደዚህ አይነት ስልክ ካላችሁ ወይም ጓደኞቻችሁ ካላችሁ በቀላሉ መክፈት ትችላላችሁ ማለት ነው። ወደ ቪዲዮ ስንሄድ መጀመሪያ እቺ ዋይ3 ትባላለች ስልኳ ዋይ3 2017 ማለት ነው። መጀመሪያ ላይ ቪዲዮውን ኮድ ረስታችሁ ከሆነ ኮዱን መጀመሪያ ማለት ስልኩን ኦፍ ታደርጉታላችሁ። ስልኩን ኦፍ ካረጋችሁ በኋላ ላይ ፋክት ሪስት ሞድ ላይ ገብታችሁ ወይም ፎርማት ታደርጉትና ስልኩን ልክ በእንደዚህ አይነት መልኩ ይመጣላችኋል ማለት ነው። ከዛ ኔክስት ትሉታላችሁ። እዚች ጋር የዋይፋይ ምልክቷን ዋይፋይዋ ኦፍ ከሆነች ኦን ታደርጉታላችሁ ማለት ነው። ከዛ ከዋይፋያችሁ ጋር ታገናኛላችሁ ማለት ነው። ዋይፋይ እና ስልኩን ታገናኛላችሁ። ከዛ ወደ ላይ በሳብ በማድረግ እዚህ ጋር አድ አዘር ኔትወርክ የሚል አለ። እሱ ላይ ገብታችሁ ሰርች በተኑ ላይ ነካ አድርጋችሁ ዝም ብላችሁ ኪቦርድ ላይ ትጽፉበትና ሰሌክት ታደርጉታላችሁ ማለት ነው። ሰሌክት ስታደርጉት እዚች ጋር ሼር የምትል ምልክት መጣችልኝ። እኛ አሁን መሄድ የያዝነው ማታለል ነው የያዝነው ማለት ነው። ኤፍአርፒው እንዲጠፋልን አሁን ወዴት እየገባን ነው? ወደ ጉግል እንዲገባልን እዚህ ጋር ጂሜል እንመርጣለን። ሶሪ ወደኋላ አንዴ ባክ እንበልና ከእንደገና ሰሌክት አድርገን ሼር እንበለው። ከዛም በኋላ ለዚች ጋር የጂሜል የምትለዋን ለ3 ሰከንድ ያክል ጫን በሉና ያዟትና ወደ ውስጥ እንደዚህ ያስገባችኋል ማለት ነው። ልክ እንደዚህ ከገባላችሁ በኋላ ላይ ኖቲፊኬሽን የምትል ከታች አለች። እሷን አንዴ እንነካለን። ከዛ አፕ ሴቲንግ የሚል አለ። እሱን ስንነካው ከላይ የሶስት ሰረዝ አለች። እሷን አንዴ ክሊክ እናደርግና ማኔጅ አካውንት የሚል አለ። ከዛ እሱን ስንነካው ኮንቲኒው እንለዋለን። በቀጥታ ወደ ሴቲንግ ውስጥ ያስገባናል ማለት ነው። ከዛ ወደ መጨረሻ ላይ እንሄዳለን። አባውት ፎን የሚለው ላይ እንሄድና ቨርዥኑን ወይም አንድሮይዱን እናያለን። እቺ አንድሮይድ 6 ብሎ ያሳየናል። 5 ሊሆን ስለሚችል በኋላ እንዳትቸገሩ እዚህ ጋር ገብታችሁ ብታዩት አሪፍ ነው። ከዛ አፕስ ወደሚለው እንሄዳለን። ከዛ ምን እንፈልጋለን? ጉግል አፕ የሚለውን እንፈልጋለን ማለት ነው። ከዛ አሁንም ወደ ታች እንፈልግና ምን የሚል እንፈልጋለን? ኖቲፊኬሽን የምትለዋን አሁንም መልሰን እንፈልጋለን ማለት ነው። ይቅርታ እንደዚህ ብለር ቪዲዮውን ስላነቃነኩት ቪዲዮ ብዙም አይታይም። ዞሮ እናንተ ኖቲፊኬሽን የምትለዋን ትነኳታላችሁ። ከዛ አፕ ሴቲንግ የምትለዋን ትነኩና ከላይ ፊድ የምትለዋን ኦፍ ነበረች ኦን ታረጓታላችሁ። ከዛ እዚህ ጋር ኖ የሚለውን ትነኩታላችሁ። በቀጥታ ወደ ጉግል ያስገባችኋል ማለት ነው። ጉግል ላይ ሰርች በተኑ ላይ ምን ብለን እንጽፋለን? ክሮም ብለን እንጽፋለን። ሲኤች ብለን ስንጽፍ ክሮም የሚለው መጥቶልናል። አንዴ ክሮም እንነካዋለን። ልክ በእንደዚህ አይነት መልኩ ወደ ክሮም ያስገባናል ማለት ነው። ከላይ እኔ የምጽፈውን ከላይ የጻፍኩትን ሰርች በተን ላይ እሱን ትጽፋላችሁ። እሱን በቀጥታ ከጻፋችሁ በኋላ ላይ ሰርች ታደርጉታላችሁ ማለት ነው። በቀጥታ ራሱ ያስገባችኋል። እስከሚገባ ድረስ ትንሽ እንጠብቃለን። ምንም ቀላል ነው። በቀላሉ ያለምንም ኮምፒውተር ቤት ሳንሄድ ወይም ሶፍትዌር ቤት ሳንሄድ ቤታችን ቁጭ ብለን በቀላሉ
እንደዚህ መክፈት እንችላለን ማለት ነው። ለጓደኞቻችሁም እንደዚህ አይነት ስልክ ላላቸው ሼር እያደረጋችሁላቸው ከዛ በእንደዚህ አይነት መልኩ ገብቶልኛል። አድ ሮም የሚለው ላይ ወደ ውስጥ ገብቶልኛል። ከላይ ያለችውን እዚች ጋር አድ ሮም ባይፓስ የምትለዋን አንድሮይድ ወይም አንዴ ክሊክ እናደርግባታለን። ከዛ ትንሽ እንታገሳለን እስከሚያመጣልን ድረስ። ልክ በእንደዚህ አይነት መልኩ መጥቶልኛል ማለት ነው። አሁን እዚህ ጋር ወደ ላይ እናንሸራትተውና ወደ ታች እንሄዳለን። ምን የሚል እንፈልጋለን? አንድሮይድ 6 የሚለውን እንፈልጋለን ማለት ነው። ስለዚህ ቨርዥኑ የስልካችን አንድሮይድ 6 ስለሆነ አንድሮይድ 6 የሚል እንፈልጋለን። እንደዚህ አይነት ተመሳሳይ ስልኮች ሳምሰንግም ሊሆን ይችላል። አንድሮይድ 5፣ 8፣ 6፣ 9፣ 10 ካለ ሁሉም በአንድ አይነት በእንትን መልኩ ይወርዳል ማለት ነው። እዚህ ጋር አለው እንለውና እናረጋታለን፣ ዳውንሎድ እናረጋለን። አንድሮይድ 6ን ዳውንሎድ እናረጋለን ማለት ነው። ሌላም ስልክ በእንደዚህ አይነት መልኩ በቀላሉ ወደ ጉግል ክሮም ገብታችሁ መክፈት ትችላላችሁ ማለት ነው። ከዛም ሁለተኛ አሁንም እቺን ምልክት ያሳየኋችሁን ዳውንሎድ ታረጓታላችሁ ማለት ነው። ባካፕ ፋይል ማለት ነው። እሷንም አሁን ደግመን ዳውንሎድ እናደርጋታለን። ከዛ ትንሽ እንጠብቃለን። ዳውንሎድ ሆነው ምናልባት ኔትወርካችን ላይ ፈጠን ስለሚችል ትንሽ እንጠብቃለን። የኔ አሁን ዳውንሎድ ሆኖ አልቋል ማለት ነው። ተመልሼ ወደ ላይ ሄድና እዚች ጋር ጉግል የምትለዋን አንዴ መጀመሪያ ላይ ያለችዋን ክሊክ አደርግባታለሁ ማለት ነው። ወደ ጉግል ገብቶልኛል። እዚህ ጋር ምን ብዬ እጽፋለሁ? ፋይል ብዬ እጽፋለሁ። ኤፍአይ ብዬ ስጽፍ ፋይልስ የሚለው መጥቶልኛል ማለት ነው። በእንደዚህ አይነት መልኩ ፋይል ነካውና አለው እንለዋለን። አሁንም መልሰን አለው እንለዋለን። ከዛ በእንደዚህ አይነት መልኩ ወደ ፋይል ውስጥ ገባን ማለት ነው። አሁን በቀጥታ ፋይል ከላይ ያለችዋን ሎካል የምትሏን እሷን ነካና ስቶሬጅ ውስጥ እንገባለን። ከዛ ዳውንሎድ ወደ ዳውንሎድ እንገባለን ማለት ነው። ከዛ አንድሮይድ 6 የምትሏን መጀመሪያ ኢንስታል እናረጋታለን። በእንደዚህ አይነት መልኩ እዚህ ጋር ፍቃድ እንሰጠዋለን። ከዛ ባክ እንልና መልሰን አሁንም አንድሮይድ 6 የሚለውን እንጫንና ኢንስታል የሚለውን እነካዋለን ማለት ነው። ከዛ ትንሽ እስከሚያወርድልን ድረስ እንጠብቃለን። እዚህ ጋር አክሰፕት ትሉታላችሁ። በቃ እዚህ ጋር አውርዶልኛል። ደን የሚለውን ነክተን መልሰን አሁንም ሁለተኛውን አፕሊኬሽን ኢንስታል እናደርገዋለን ማለት ነው። ከዛ ትንሽ እንጠብቃለን። እዚህ ጋር ኢንስታል ካደረገልን በኋላ ላይ ምንድነው የምንለው? ኦፕን ነው የምንለው ማለት ነው። እዚች ጋር የኦፕን ምልክት አለ፣ እሷን እንነካለን። ከዛ በቀጥታ ወደ አፕሊኬሽን ውስጥ ያስገባናል ማለት ነው። ከላይ የሰርች በተን አለች። ምን ብለን እንጽፋለን? አካውንት ብለን እንጽፋለን። አካውንት ብለን ከጻፍን ይበቃል። ከዛ ሰርች እናደርገዋለን ማለት ነው። ከዛ ደን እንለዋለን። እዚህ ጋር ጉግል አካውንት ማናጀር የሚል መጥቶልኛል። እሱ ልክ እንደመጣልን ወደ ላይ እናንሸራትትና እዚች ጋር ቀስ ብላችሁ ትፈልጋላችሁ። ምን የምትልናት እዚች ጋር ጉግል አካውንት ማናጀር፣ ሁሉም ምንድነው የሚለው? ጉግል አካውንት ማናጀር ነው የሚለው። ግን ከስሩ ምን የምትላለች? ታይፕ ኢሜል ኤንድ ፓስዋርድ የምትላለች። አያችኋት? ልክ እሷን አንዴ ወደ ውስጥ እንገባለን። ከላይ የቀስት ምልክት አለ፣ እሷን እነካታለን። ከዛ ከላይ የሶስት ሰረዝ ምልክት አለ፣ እሱን እንነካለን። ብራውዘር ሳይን ኢን የሚል አለ፣ እሱን ነክተን ኦኬ እንለዋለን። በቀጥታ ምን ኢሜል እንድናስገባ ይጠይቀናል ማለት ነው። እዚህ ጋር ኢሜል የምናስገባው ኖርማል ኢሜል ካላችሁ ኖርማል ኢሜል ዝም ብላችሁ ታስገባላችሁ ማለት ነው። ኢሜል እና ፓስዋርድ የራሳችሁን ማለት ነው። ምንም ኢሜል እና አካውንት ከሌላችሁ በሌላ ስልክ
ክሬት ታደርጋላችሁ። ከዛም በኋላ ላይ ያን ክሬት ያደረጋችሁትን ኢሜይል እዚህ ላይ አምጥታችሁ ትጽፋላችሁ ማለት ነው። ልክ በእንደዚህ አይነት መልኩ ከጻፉን በኋላ ከታች ኔክስት የምትላለች እሷን ስንነካ ሁለተኛ ፓርት ላይ ደግሞ ክሬት ያደረግነውን ኢሜይል ፓስዋርድ እናስገባለን ማለት ነው። እዚህ ጋር ብለር ያደረኩባችሁ ያው ኢሜይል እንትን እንዳይል ብዬ ነው። እናንተ የራሳችሁን ታስገባላችሁ ኖርማል የሚሰራ ማለት ነው። ከዛ እዚህ ጋር ኔክስት እንለዋለን። እዚህ ጋር አሁን ያንኛውን እንዲያጠፋልን ነው ይሄን የምናደርገው። ልክ ኔክስት ስንለው በእንደዚህ አይነት መልኩ ትንሽ ደቂቃ ጠብቁ ይለናል። እንጠብቃለን። ጨረሰ ማለት ነው። በቀጥታ ባክ ብለን ወደ መጀመሪያው ቦታ ላይ እንመለሳለን ማለት ነው። አሁን እዚህ ጋር በቃ ጨርሰናል። በቀጥታ ወደ መጀመሪያው ሲመጣልን ኔክስት ብለን እንሄዳለን። ከዛ ሶሪ እዚች ጋር ምን እናደርገዋለን? ሪስታርት እናደርገዋለን ስልኩን ከፍቶ እንዲዘጋ ማለት ነው። ልክ እንደዚህ አይነት መልኩ ከከፈተልን በኋላ ላይ ትንሽ ጠብቀን ኔክስት እንለዋለን። ዋይፋይ ኦፍ ከሆነች ኦን አድርጓት እዚች ጋር፣ ወይ ደግሞ ስኪፕ የሚል ምልክትም ከመጣላችሁ ለእናንተ ስኪፕ የሚለውን ተጭናችሁ በቀጥታ ታልፋላችሁ ማለት ነው። ካልመጣም ደግሞ ከዋይፋያችሁ ጋር ኮኔክት አድርጉት። ከዛም በኋላ ላይ አግሪ እንለዋለን። በቃ በእንደዚህ አይነት መልኩ ኔክስት እንለዋለን፣ አለው እንለዋለን። ትንሽ እንታገስና በጣም ቀላል ነው። በእንደዚህ አይነት መልኩ አንደኛ ብራችሁንም ሴቭ ታደርጋላችሁ። በእንደዚህ አይነት መልኩ እዚህ ጋር መጣልኝ መጨረሻ ስኪፕ የሚል መጣልኝ ማለት ነው። ከዛ እዚህ ጋር ስኪፕ የሚለውን ነክቼ በቃ ጨረስኩኝ ማለት ነው። በቀጥታ ምን ሆነ? ሎክ የነበረው ስልክ ከፈተልኝ ማለት ነው። ጨርሻለሁኝ። አሁን ከዚህ በኋላ አበቃ። እንደዚህ አይነት መልኩ ለጓደኞቻችሁ እንደዚህ አይነት ስልክ ላላቸው ኮድ ለረሱ ሼር አድርጉላቸው። ይህንን ቪዲዮ ብታወርዱትና ወይም ደግሞ ሴቭ ብታደርጉት አሪፍ ነው፣ ይጠቅማችኋል። አንድ ቀን ይጠቅማችኋል። ይህንን ቪዲዮ ከወደዳችሁት ለጓደኞቻችሁ ሼር አድርጉላቸው። እንዲሁም ቪዲዮውን ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ ባይ ባይ።